1 ሚሊዮን አጅር የሚያስገኝ ዚክር ልነግራችሁ ነው። 1 ሚሊዮን ወንጀል በተጨማሪ ያሳብሳል። እንደዚሁም 1 ሚሊዮን ጊዜ በጀነት ደረጃን ከፍ ያደርጋል። አላሁ አክበር። ይህንን ዚክር ሰምቶ ለተጠቀመ ሁሉ አላህ ተባረከ ወተዓላ በፊርደውሰል አዕላ ሰብስቦ በነቢያችን ጎረቤት አድርጎ ያገናኘን። ቪዲዮን ለሁሉም ወንድም እህቶቻችሁ በደንብ ወላሂ የዛሬውን ሼር ማድረግ አለባችሁ። ትጠቀሙበታላችሁ እንጂ ወላሂ ፍጹም አትጎዱበትም። ሐዲሱን ያስተላለፉት ታላቁ ሱሐቢ ዑመር ኢብኑ አልኸጣብ ናቸው። ምን ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም? መን ደኸለ ሱቅ፣ ወደ ገበያ ቦታ የገባ የሄደ ሱቅ ቦታ የሄደ ሰው አሉ። ፈቃለ፣ ከዚያም አላሉ አሁን ቀጣይ የምንለውን ዚክር ማለት ነው። ላኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ዩሕዪ ወዩሚት ወሁወ ሐዩን ላ የሙት ቢየዲሂል ኸይሩ ወሁወ ዐላ ኩሊ ሸይኢን ቀዲር። አሁን ያልነውን ዚክር ሁላችሁም ደጋግማችሁ ስሙት በሉት። ይህንን ዚክር ያለ ሰው አሉ ከተበላሁ ለሁ አልፈ ሐሰና፣ አላህ 1 ሚሊዮን ሐሰናን መልካም ስራን አጅርን ይጽፍለታል አሉ። ወመሓ ዐንሁ አልፈ ሰይአ፣ እንደዚሁም 1 ሚሊዮን ወንጀልን አላህ ያብስለታል አሉ። አላሁ አክበር። ምን አይነት እድለኛ ኡማ ብንሆን ነው? አስቡት። ከነቢያችን በፊት የነበሩ ኡማዎች ረጃጅም እድሜን ይኖሩ ነበረ። እነኛ ህዝቦችን በዚያ በረጅም ዓመት ልክ ብዙ ኸይር ስራ ከኛ የተሻለኛ አጭር ጊዜ ነው የምንኖረው ዱንያ ላይና ከኛ የተሻለን በእድሜያቸው ልክ ኸይር ስራን ያካብታሉና ያን ማካካሻ ይሆን ዘንድ ነው እንዲህ ያሉ እድሎችን አላሁ ተዓላ የለገሰን። ለምሳሌ ለይለቱል ቀድርን ማየት ትችላለህ። በአንዲት ሌሊት በሚደረግ ኢባዳ የ80 ምናምን ዓመት ተደርጎ ይታሰባል ምናምን። እንደዚህ ያሉ አዝካሮች ደግሞ ሚሊዮን እንደዚህ አጅር አላቸው ምናምን። የነቢያችን ኡማ ሰለላሁ ዐለይሂ ወሰለም የዱንያ ሐያቱ በጣም አጭር ስለሆነች ለዚህ ማካካሻ ነውና እንጠቀምበት። ይህንን የምናውቀው መቼ ነው? ከሞትም በኋላ ያኔ ሂሳብ ጊዜ ነውና ወላሂ ይህንን የመሰለ ትልቅ ፍርሷ ትልቅ አጋጣሚ ያለ መጠቀም ዝም ብለን ማባከን የለብንም። አላህ ልባችንን ያርጥብልን። ይህንን ቪዲዮ ኢንሻአላህ